አአሚንቱም አትፈሩምን? አአሚንቱም ተማመናችሁን? አትፈሩ ተማመናችሁን? መን ፊ ሰማ ከሰማያት በላይ ያለውን ጌታ አትፈሩምን? አየኽሲፈ ቢኩም አልአርض መሬትን በእናንተ ላይ ቢደነባባችሁ ቢገለብጥባችሁ፣ ፈኢዛ ሂየ ተሙር እርሷም ወደው የምታረገርግ ብትሆን የምትዋልል ብትሆን አትፈሩምን? አአሚንቱም ትተማመናላችሁን? መን ፊ ሰማ ከሰማያት በላይ ያለው ጌታ ትተማመናላችሁ? አየኽሲፈ ቢኩም አልአርض ምድርን በእናንተ ላይ ቢደነባባችሁ ሳ በዚህ በማዕሲያ ላይ ያላችሁ፣ ፈኢዛ ሂየ ተሙር ወዲያውም ደግሞ መሬት የምታረገርግ ብትሆን እሷም የምታረገርግ ብትሆን ትተማመናላችሁን? ወሀዛ አይضን ሚን ሉጥፊህ ይህም ከእዝነቱ ነው። ወራሕመቲህ ከሩህሩህነቱ ከእዝነቱ ነው። ቢኸልቂህ አነሁ ቃዲሩን አላህ እኮ ቻይ ነው። ዐላ ተዕዚብህም መቅጣት ይችላል። ቢሰበቢ ኩፍሪ ባዕድህም ቢህ አላህን ስለ ካዱ በክህደታቸው ምክንያት አላህ መቅጣት እኮ ይችላል። ወዒባደትህም መዐሁ ገይረህ ከሱ ውጭ ከሱ ጋር በማምለካቸው ጣዖታትን በማምለካቸው መቅጣት ይችላል አላህ። አዎ ይችላል። ግን ወሁ መዐ ሃዛ ከዚህ ሁሉ ኃጢአት ጋር ያሕለም ይችላል፣ ይታገሳል። ወየስፋሕ ይቅር ይላል። ወዩአጅል ለተውባ እንትን ይላል ይጋብዛል። ወዩአጅል ረጅም ዕድሜ ይሰጣል፣ ጊዜ ይሰጣል። ወላ ዩዓጅል አያቻኩል። ከማ ቃለ ተዓላ አላህ እንዲህ አለ። ይኸው የተባልነውን አያችሁ። ወለው ዩአኺዙ ላሁ ናሰ አላህ ሰዎችን ቢይዛቸው ቢማ ከሰቡ በሰሩት ስራ እየተከታተለ ቢለቅማቸው ቢይዛቸው ማተረከ አላ ዛህሪሃ ሚን ዳባ በምድር ጀርባ ላይ አንድ ተንቀሳቃሽ አይገኝም። ጸጥ ረጭ ነበር የሚለው እንዲህ አለ። አያችሁ የሰው ልጅ ሁሉም ዲግሪው ላይ ያያል እንጂ ኃጢአተኛ ነው። መሬት ላይ ማምን ዳባ አንድ ተንቀሳቃሽ አይገኝም ነበር። ፌንጣ አታገኝም፣ ጉንዳን አይገኝም ነበር። ለምን? ከብት፣ እንስሳ፣ አራዊት ምን አንድም ነገር አይገኝም በምድር ጀርባ ላይ ነው። ሚን ዳባ ከምን የተነሳ ወንጀለኛው በወንጀሉ እነዛኞቹ ደግሞ የዝንዘኞቹ የወንጀል ዳፋ ልቅምቅም ነበር የምናደርገው አላ ሀታ አንበጣ ሳይቀር ነው ሲናገሩ ቀደምቶቻችን። ወለው ዩአኺዙ ላሁ ናሰ አላህ ሰዎችን ቢይዝ ኖሮ ቢማ ከሰቡ በሰሩት ስራ ቢይዛቸው ኖሮ እየተከታተለ ማተረከ ባልተወ ነበር አላ ዛህሪሃ በምድር ጀርባ ላይ ሚን ዳባ ሰው ብቻ አይደለም ሚን ዳባ አንድ ተንቀሳቃሽ እንኳ ባልተወ ነበር። ወላኪን ዩአኺሩሁም ነገር ግን ያዘገያቸዋል ኢላ አጀል ሙሰማ እስከተወሰነው ዕለተ ቀጠሮ ድረስ። ፈኢዛ ጃአ አጀሉሁም ያ ዕድሜያቸው ቀጠሯቸው ሲመጣ ፈኢነ ላሀ ካነ ቢዒባዲሂ በሲራ አላህ በባሮቹ ላይ አዋቂ ተመልካች ነው። ልዕል ኃያሉ ጌታ ኢዛ ጃአ አጀሉ እሱ ያውቃል። ያው አጀላቸው ሲመጣ ወደ ኋላ የለም። ቃለ ሃሁና አአሚንቱም ትተማመናላችሁን? መን ፊ ሰማ በሰማይ ያለውን ከሰማያት በላይ ያለውን ልዕለ ኃያሉን ጌታ ማለት ነው። መን ፊ ሰማ ጅብሪል ሰራዊት፣ የሰማይ ሰራዊት፣ የጌታ ትእዛዝ፣ የጌታ ቅጣት፣ ይህ ሁሉ ተእዊላት ነው። ፍዳቸውን መከራቸውን እያዩ ፈስር አንተ። መን ፊ ሰማ ወላህ አላህ ስብሓነሁ ወተዓላ የርሓሙ መን ፊ ልአርض የርሓሙኩም መን ፊ ሰማ ኢነላሀ የርሐሙኩም አላህ ያዝንላቸዋል። በምድር ላለ እዘኑ፣ በሰማይ ያለ ያዝንላቸዋል። ጅብሪል አይደለም። ማን ነው በሰማይ ያለው? አላህ ስብሓነሁ ወተዓላ። እዚች ሰማኡ ዱንያ ማን አለ? ሰባተኛው ሰማይ ማን አለ? ከሰማያት ከአርሽ ከፍጥረተ ዓለሙ በላይ ማለት ነው። መን ፊ ሰማ እየሰማችሁ ነው? እይ ጀማው ቅርአቱን ባልጨርስም መናገር አለብኝ። ባለፈውም ኮርስም ስለሰጠ ይችን ትንሽ ያትማ ጠቆም ላደርጋችሁ ስለፈለኩ ነገ እንጨርሰዋለን። እንዴ ግድ ዛሬ ማለቅ አለበት። እያትማ ከጦሳ ማዶ ላይ ያለችዋን ማለት ነው። አህሉል ዒልም የሚዘረጉት እና አህለ ሱነቲ ወልጀማዓ ኢዛ ቃሉ ኢነላሀ ተዓላ ፊ ሰማ አላህ በሰማይ ውስጥ ነው ሲሉ
أن معنى ذلك أن السماء تحويه سماي تكبوالج تتقللوالج وتحيط به تكبوالج مالت አይደለም وهذا لم يقل به أحد من أهل السنة አንድም አካል من أهل السنة ይሄንን ያለ የለም እየሰማችሁ ነው እነሱ በዚህ ነው ኢልዛም የሚያደርጉ ያለ የለም ይሰማል ወይ ልናገር ዝም ብዬ ይሄንን ያለ አንድም ዓሊም የለም أن السماء تحيط به أو تحوي ሰማይ ተጠቀልለዋለች ሰማይ ዙሪያ ክብ አድርጋ እቤት ውስጥ እኔ ክላስ ውስጥ እንደተቀመጥኩኝ እንደዚህ አድርጎ ከበላዩ ጣራ ዙሪያውን ግድግዳ ከታችም እንትን ያለው ተደርጎ እንደዚህ ያለ የለም ይሄንን ያለ የለም في السماء ሲባል አዎ የዋሃብዮች ጌታ ሰማይ ውስጥ እኮ ነው ሰማይ ተሸክሞት ሰማይ ላይ እንትን ብሎ ከላይ ደግሞ ጣራ አርሹ ጣራው ከዛቡ እነዚህ ሙጅሪሞች ናቸው ኩፋሮች ናቸው ሙሽሪኮች ናቸው ዑባዱል ቁቡር ምን ተጠብቃለህ ከቀብር አምላክ ከአተት አምላክ ጂን የሚያመልክ ሻንቆን ከሚያመልክ ምን ተጠብቃለህ ሲያዩት ራሱ የሚያስፈራራ ሰዎቹ ራሱ ይቀፋሉ ቅፍፍ ነው የሚል ቀብር አምላክ ስታየው ራሱ ይቀፋሉ ولم يقل أهل السنة على إن الله تعالى في السماء الله سماي وسط ነው የሚለውን አላሉ አخذا من شعر شاعر ከገጣሚ ላይ ይዘው አይደለም ያሉት ولا من نثر فصيح ويهون ፈጣን ቀልጣፋ ተናጋሪ ከለቀቀው ስድ ጽሁፍ ማለት ነው ነثر ማለት ከዛ ይዘው አይደለም የተናገሩ بل قالوا ይሄንን ያሉት ذلك واعتقدوا ያመኑት أخذ له من قول الله تعالى عن نفسه كراسه كلا يالو ጌታ ንግግር ይዘው ነው ያመኑት وقول الرسول صلى الله عليه وسلم ከመላእክተኛው ንግግር ወስደው ነው የተናገሩት ቀደምቶቻችን ይሄ ነው አህሉ ሱና ያዙት ይሄን አህሉ ሱና አላሉ ان الله تعالى في السماء اخذ من شعر شاعر ولا من نثر فصيح بل من قول الله تعالى وقول الرسول صلى الله عليه وسلم يزው ነው የተናገሩት እሺ ان لفظ السماء سماء የሚለው ቃል በሉ له معنيان ሁለት ማዕና አለው الأول العلو في السماء مالت العلو يبلاي مالت كلاي مالت عند والثاني ሁለተኛው الجرم المخلوق المعروف الجرم ሰውነት ይሄ እንትን አካል ማለት ነው ጅርም ማለት አካል አልመክሉቅ ይሄ የተፈጠረው የሚታየን ወደ ላይ ሰማይ የምንለው አካል አንድ እሱ ነው የተፈጠረው ወይ ከፍታ ማለት ነው ወይ ይሄ ሰማይ የምናየው ሰማይ ነው ሁለት አይነት ነው ሰማይ ትርጉም الذي هو السقف المحفوظ ይሄ ከላይ የተጠበቀ የሆነው ጣራው አለ አይደል አንድ እሱ ነው ሰማይ ወይም ሰማይ ማለት ከፍታ ማለት ነው ስለዚህ ከሁለቱ የቱ ነው የሚይዘው እዚህ ስንመጣ አአሚንቱም መንፊስ ሰማይ ስንባል እዚህ ሰማይ ውስጥ ነው የምንለው ወይስ ከፍታ ውስጥ ማለት ነው የቱ ነው ካላችሁ ኑ ተከተሉ فإذا قال أهل السنة الله في السماء الله بسماء وسط بلو سيناغروا أخذا من قول الرسول صلى الله عليه وسلم عندما سأل الجارية قال لها أين الله قالت في السماء قالت في السماء الله في السماء إن لا ودي لا ينزل جاجنا يزرقان مجلس እንችላለን الله سبحانه وتعالى في السماء ብለው ወደ ላይ ማሳየት ትችላለን ዝም ብለ የነነ የተወዛገበ የአህባሽ ጫፍ ያነገለው አእምሮ አምሳ በአምሳ ብሏል ወንድማችን አቡ አምሪላ አምሳ ይባላል አምሳ ማለት ልብስ የለበሰ እብድ ማለት ነው እብዶች ናቸው አምሳ فإذا قال أهل السنة الله في السماء فمعنى السماء هذا العلو يتفلقوا كفتها سماء ይባላል አዎ ስለዚህ ከሰማያት በላይ ያለው ሰማይ ይባላል እንዴታ ከአርሽ በላይ ያለው ሰማይ ይባላል በደንብ እኮ ከሰማያት በላይ ሰማይ ይባላል አዎ መረጃ ከፈለክን ካዩ ምን ان النبي صلى الله عليه وسلم قال الخيمة درة مجوفة ያቺ እገነት ውስጥ ያለችዋ የእንትኖች የጀነት ሙሽሮች የጀነት ሰዎች የነሱ እንትናቸው ናት ክላሳቸው ወርፋቸው ናት ኸይማቸው ድንኳናቸው ዱራ ሙጀወፋ ናት ነብዩ አለይሂ ሰላቱ ወሰለም ውስጧ ክፍት የሆነ ዳይመንድ የምትለው ማለት ነው ጡሏ እርዝመቷ ፊ السماء ወደ ሰማይ 30 ሚል
30 ማይልስ ነው እርዝመቷ ወደ ላይ። ቢላሂ አለይኩም ጀነት ከሰባተኛው ሰማይ በላይ ናት ወይስ ከሰባተኛው ሰማይ በታች ናት? ከሰባተኛው ሰማይ በላይ። ከሰባተኛው ሰማይ በላይ ራሱ ወደ ሰማይ ይባላል። አያችሁ፣ ይሄ ቁልጭ ያለ ፍንትው ያለ ፏ ያለ መረጃ ጀነት ውስጥ ያለችው ድንኳን ናት። ጀነት ደግሞ ከሰባት ሰማይ በላይ ነው። ስለዚህ አሁን ሰማዕ ሲባል ይሄ ተክለ ሰውነቱ የሰውነት አካሉ እሱ ብቻ አይደለም የተፈለገው፣ ከፍታም ነው የተፈለገው። አዎ ጀሊል هذا الحديث ይህን ካያስክልኝ ከዛም በኋላ إن الله في السماء ብዬ ብናገር አላህ በሰማይ ውስጥ ነው ብል ከአርሹ በላይ